ነው ታዲያ? ይሄ ምንድነው የሚሰራ? ለምእመኑ ምንድነው የሚያደርግለት? ለጥላ ወበረ አይነ ጥላ ለጥላ ወጊ ለአይነ ጥላ እያለን በአፍልሆት እንቁላል አድርገን ሰብረን እንቁላሉ አናቱ ላይ እንዲፈላ የምናደርገው ወረቀት ከተቃጠለ በኋላ ይሄ ተጽፎበት ይሄ ተጽፎ ከዛ ደግሞ ይሄ አሁን ለአይነ ጥላ ለህፃናት አይነ ጥላ ተብሎ ይሄ ዘንዶ ነው የሚታያችሁ ካላችሁ እነዚህ ደግሞ እዩዋቸው። ይሄ ይቃጠልና ይሄ ይጻፍና ከዛስ ይቃጠላል በወረቀት መስመር በሌለው ወረቀት ቆየኝ። አቤት። እሺ እኔ አሁን የሚሉትን ዛሬ ገና ነው የሰማሁት ማለት ነው። ምክንያቱም አሁን ይቃጠላል እንደዚህ የሚሉትን እርስዎ በሰዓቱ ስለነበሩ ሲያደርጉ የነበሩትን ነው እየነገሩን ያሉት ወይስ አሁንም እየተደረገ አለ ነው የሚሉት? እኔ ሰምቼው አይቼው ማላቅ ነገር ነው። እና ደግሞ ከሆነም እንኳን ቤተክርስቲያኗን የሚያስተችና ክርስቲያኖችን የሚያስተች ነገር አይደለም። የጻፈውንና የሚያደርገውን ሰው ነው እንጂ ማለት ነው። ምክንያቱም ማዕከላዊ የሆነ እውነታ ብንነጋገር አይሻልም? የኔታ እኔ ከርሶ ነው ማለት ይሄ እኮ ድርሳነ ራጉኤል የቤተ ክርስቲያኑ ሀብት ነው እኮ። ምን ሊሰራው ነው ታዲያ? ይሄ ምንድነው የሚሰራ? ለምእመኑ ምንድነው የሚያደርግለት? ይሄን አይቶ ምንድነው የሚሰማው? ስዩሜ አሁን እኮ የኔታ እኔ እየሰማሁት ነው። ግን ምንድነው ይሄ አንተ መጽሐፉን ገዝተህ ስታነብ እንዲህ እያደረግ እየገለጥ ከዛ ታነባለህ፣ እንደዚህ ታነባለህ። ከዛስ አየህ ወቀቶለ በመጣይትከ ከመ ትሰመይ ነአዊ አየህ አብይ አውሬ አንዴ ቆይ መርጌታ አንዴ ኦኬ። ለምእመኑ እንዴት እንደሚሰጡ ይቅርታ መሪ ደጋግሜ በመሃል ገባው። ኦኬ ለምሳሌ ያለ መረጃ የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ለገንዘብ በረከት ካጣችሁ በረከት ለማግኘት ይሄ መጽሐፈ ቆጵርያኖስ ይባላል። መፍትሔ ስራ ይባላል። ይሄ ያያችሁ ነው። እሳቸው ገዝተውት ነው ጸሎተ ቱላዳን ይባላል። እነዚህ የምትመለከቷቸው መጽሐፍቶች እናታችን ናቸው። ይኸው ለጸሎት ይጠቅመኛል ብለው የገዙት መጽሐፍት ነው። እና እናታችን ከየት ገዙ? ሳሊተ ምሕረት ሳሊተ ምሕረት ማለት ልብ በሉ፣ በመረጃ ነው የምናወራው። ከሳሊተ ምሕረት ቤተክርስቲያን የገዙት እኚህ እናት እጃቸው ከሙሉ ወንጌል ነው ያሉት። ከሳሊተ ምሕረት እሺ፣ ሙሉ ወንጌልማ ከመጣ እኔው ራሴ ሄጄ ያነደዋለሁ። እዛም ደግሞ የኔ ወገኖቻችን አሉ እናነደዋለን። ኦኬ፣ ግን ስሙት፣ ከየት ነው የተገዛው? ገዛችሁት? ከውጭ ላይ ከሱቅ ነው የገዛችሁት? ከሱ ይህን መጽሐፍ ያውቁታል? ይኸው እንግዲህ ተመልከቱ። መፍትሔ ስራ ይባላል። ይሄ ያያችሁ ነው። ጸሎተ ቱላዳን ይባላል። የተመልከቱ። ይሄ እንደገና ደግሞ ይሄኛው መጽሐፈ ቆጵርያኖስ ይባላል። ይሄኛው ደግሞ መልካ ራጉኤል የሚለው ግን መልካ ራጉኤል ብሎ ከስር ይላል መፍትሔ ስራዩ ለመስሪያን መፍትሔ ሀብት ጉመገሬ ጸር ይላል። ለሀብት ለባለጸግነት ለገንዘብ በረከት ካጣችሁ በረከት ለማግኘት ይሄን ጸልዩ ብሎ ይሰጧቸዋል። ይሄ ደግሞ ሌላ ምንድን ነው? እዚህ ጋር መልካ ጊዮርጊስ ነው ከላይ የሚለው ሰባቱ አይነት ይላል። ባለጠልስም አቃቤ ርዕስ ዘደረሰ አባ ጊዮርጊስ ከስር መጽሐፈ ቱላዳን መክበበ ሕይወት ወግርማ ሞገስ እየሰማችሁ ነው። በሰዎች የምትጠሉ ከሆነ የቀረቧቸው ሰዎች የሚርቋችሁ ከሆነ ብቸኝነት የሚሰማችሁ ከሆነ ግርማ ሞገስ ለማግኘት በሰዎች ለመደመጥ ከሰዎች ጋር በፍቅር ለመኖር እችም ድገሙ ይለዋል። ይሄ ለሙሉ የምታያቸው በሙሉ በፍጹም የቤተክርስቲያን መጽሐፍት አይደሉም። እነዚህ የአስማትና የድግምት መጽሐፍቶች ናቸው። ደብተራዎች የሚደግሟቸው መጽሐፍት እነዚህ ናቸው። ደብተራዎች ለጸሎት ይጠቀሟቸው። ደብተራዎቹ የት ነው ያሉት? ቤተ መቅደስ። ደብተራዎቹ እነማን ናቸው? ብፁዓነ ሊቃነ ጳጳሳት እንደነ ብፁዕ አቡነ እንድርያስ አይነት አስማተኛ በቀባሪ
መተተኞች፣ ጠንቋዮች ማለት ነው። ኦኬ አሁን አታሳብቡም። መጽሐፍቶች የት ነው የሚሸጡት? ሰዓሊተ ምሕረት። ሰዓሊተ ምሕረት ማለት የጴንጤ ቸርች አይደለም። በማን የጻፉት እነዚህ? በመርጌቶች። መጽሐፍቱ የማን ነው ታዲያ ባለቤትነቱ? የኢትዮጵያ ኦርቶዶክስ ቤተክርስቲያን። ኤርሚ ቆይ ጨርሼ እሰጥሃለሁ። አይ ትንሽ ቤተ መቅደስ ያልከው ስላልገባኝ ችግር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰልም ሲሆን ቀበኒ ወአድነኒ እምእለ ይመጽኡ ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም። This is Orthodox. በቅኔ ማህሌቱ የተሰገሰጉ በአብነት ትምህርት ቤት ያሉ እኮ ምን አገናኘው ያልኩ ኤርሚ ከጨረስ ከመርጌታ ጋር ጨርሱ። መርጌታ ያሳየ መጽሐፍት ይኸው በቤተክርስቲያኒቱ ሰዓሊተ ምሕረት ቤተክርስቲያን ሱቅ ላይ ነው የሚሸጠው። ነዋይ ቅድሳት መሸጫ ሱቅ ማለት ነው። ኦኬ አሁን እኮ ጥሩ ያልከው ነገር ኤርሚ፣ አሁን እያደረግከው ያለው ነገር እኮ እኔ የሆነ የምቃወመው ነገር አይደለም፣ ጥሩ ነው። ግን ምንድን ነው አሁን አንተ ይህንን ቀጥታ የምታገናኘው ከቤተ ክርስቲያኗ ጋር ነው። እዚች ጋር ነው እናንተ ያልተስማማ ነው። ልክ ነው። ለምን መሰለ? እዚህ ጋር አንድ የሆነ ደብተራ ጻፈው፣ ከዛ ደግሞ የሆኑ ሰዎች ደግሞ ገዙት። ከዛ በኋላ ይህን እንደዚህ በተደረገ ቁጥር በቤተ ክርስቲያን ስርዓተ ቅዳሴው፣ ማህሌቱ፣ መጽሐፍ ቅዱሱ ሁሉ ነገር በዚሁ የእግዚአብሔር ቃል ከከበሮ እስከ ቤተክርስቲያኗ ድረስ ሙሉ ክርስቶስን የምትሰብከው ቤተክርስቲያን በእነዚህ መጽሐፎች ልትተች የምትችለው ከበሮ ከመቼ ወዲህ ነው ደግሞ ከበሮ ይሰብካል የተባለው? ይሄ አንዱ ትልቁ እኮ ዲያቆን ስዩምዬ፣ ቤተክርስቲያኒቱ ከወደቀችበት የምትነሳው ኦልሬዲ ወድቃለች። እራሳቸው ማውቀዋል፣ ተናግረዋልም። ድቅድቅ ጨለማ ውስጥ ነው ያለኑ፣ ተኝተናል፣ ህዝባችን ተበዝብዘናል። ማህሌት በመቆምና ቅዳሴ በመቀደስ ዘመኑን የምንገፋ ይመስላችኋል? የኦርቶዶክስ ህልውና የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው፣ የሊቃውንት ጉባኤ ላይ ስብሰባ ላይ የተናገሩት። አንተ አትሰብክም፣ ከበሮ ግን ይሰብካል ብለህ ትለኛለህ። ከፊት መምታቱ እየተባለ ከኋላ መመታቱ ከበሮ ወደ ቀራኒዮ እየሄደ በነበረበት ሰዓት ላይ ቶሎ ቶሎ ሄድ እያሉ ሲሉት፣ ከፊት ደግሞ መመታቱ የከበሮ ምን ያስቸኩልሃል እያሉ በጥፊ ሲመቱት ነበረ። የቀዩ ጨርቅ መደረጉ ከለሜዳው ነው። የከበሮ ላይ ያለው ጠፍሮ ወዲያና ወዲህ መንተን ማለቱ ሰንበሩ የተገረፈበት ነው። 6666 ላለችሁ ማን የጻፈው 6666 ግርፋት እንደተገረፈ? ጌታችን እንደተገረፈ እናጋለን። ማነው ግን ቁጥሩን የቆጠረ? ኦርቶዶክስ። ማንም ከልካይ የላትም እንደፈለገች። እናንተ ዲያቆናቱና ካህናቱ መምህራኑ ዝም ብለዋል። ስለ ኢየሱስ ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ቤተክርስቲያኒቱ ታሳድዳለች፣ ታባራለች። ምዕመኑ መጥተው አሁን አንተ እስከምነግርህ ድረስ እንኳን እስከ ትናንት ወዲያ ድረስ መናፍቃን እያልክ ነበር ስጠራን የነበረው የእግዚአብሔርን ሕዝብ ማለት ነው። እና ከበሮ ይሰብካል ከቅጽሯ እስከ ጉልላቷ አላችሁን። ጉልላቷ ላይ ያለ ሁሉ ጭምር የዝሆኑ አልኩኝ የሰጎኑ እንቁላል ሁሉ ጭምር ሰባኪ ነው አላችሁ። እኛ ቄሶቹ ሲሰብኩ አናይም። እንቁላል ይሰብካል አላችሁን። መስቀል አሁን አንተ መርጌታ ጋር አውራ ትለኛለህ፣ በመሀል አንተ ትገባለህ። ያለው ነገር ከየት ነው ያመጣችሁት ብለህ ስላልክ፣ ቤተክርስቲያኒቱ አታውቀውም ብለህ ስላልክ ይሄ ቪዲዮ ይዤዋለሁ።
ያዝልኝ ቤተክርስቲያን እንደዚህ አይነት ሴቲቱ ከየት ነው የገዛችው? ከየት ነው የገዙ ተብሎ ሲባል ከሰዓሊተ ምሕረት ቤተክርስቲያን ነው። ስለዚህ መርጌታ ቀጥል። መሪ ይቅርታ፣ ከዚህ በኋላ አልገባም። ቤተክርስቲያኒቱ ሰዓሊተ ምሕረት ነው የሚሸጠው የተገዛው ማለት ነው። እውነት ነው፣ እውነት ነው። ምንድን እስኪ ወደ ሰንበት ትምህርት ቤት ስንሄድ ይሄው ነው መዝሙር ላይ ነው የምናጠው። ተመሳሳይ ነው። የአብነት ትምህርት ቤቱና የሰንበት ትምህርት ቤቱ ሂደት ተመሳሳይ። ምናልባትም እኮ ይሄ በጣም ብዙ ትምህርት ታገኝበታለህ። ይሄኛውም ቢሆን ከኋላ ያለውን የብፁዕ አቡነ ኤርሚያስን ድምፅ ይዝጉት፣ እሱን ድምፅ ይዝጉት። አብነት ትምህርት ቤት ላይ እሺ። ይህም ሰዓታቱ፣ ማህሌቱ፣ ውዳሴ ማርያሙ ምኑ ሀልወተ እግዚአብሔርን የሚያሳየን አይደለም እግዚአብሔር እያሉ የሚናገሩት ነገር ነው። እሺ ዝጋ። አሁን አንሳልኝ የንታየ እሱን የሰማሁት አቡነ ኤርምያስ የተናገሩትን ሰምቼዋለሁ። ልክ ነው የተናገሩት ነገር፣ ጥፋትም የለም። በሰዓታቱ፣ በድጓው፣ በቅኔው፣ በማህሌቱ ሀልወተ እግዚአብሔር የምንረዳበት አይደለም። ይልቅስ ያ ሀልወተ እግዚአብሔርን ተረድተው እንትን ላሉት እንጂ ለእኛ ቋንቋው እንትን ነው። ሰንበት ተማሪው በአማርኛ፣ መርጌቶቹ በግዕዝ፣ በቃ ምንም እንዲህ እያልን እየጨፈርን ነው የምንኖረው አይነት ነገር ነው አውዳዊ ሀሳባቸውና ችግር የለም፣ ችግር የለም፣ ይታያል። ሌላ ጊዜ ሙሉ በዚህ ቤት ላይ ይታያል። ሙሉ በሙሉ ኤርሚ እንትን ያደርገዋል። እንሄድበታለን። ዛሬ ሰምቼዋለሁ የብፁዕ አቡነ ኤርሚያስን ሙሉን የሰማሁትኝ ቅድም ዳውንሎድ አድርጌ ይዤዋለሁኝ። አዎ በየሰንበት ትምህርት ቤቱ ያሉ ጭፈራ ነው። የዜማ ተማሪዎች እንደናንተ አይነቱም መርጌቶቹ ምልክት ላይ እና እየጨፈርን የሚላለ ታዲያ ያው መዝሙር ነው አለ። አንተ በቃ መዝሙር በአማርኛ እናንተ ደግሞ በግዕዝ በቃ ምንም ልዩነት የለውም ብለው ነው የሄድበት። እሱ እዚያው ላይ ቃል በቃል ስንሄድበት ይታያል። ግን አየህ ይሄም የማን ነው? አየህ ሀተታ መናፍስቱ አውደ ነገሥት ከነጠልሰሙ ፍካሬ ኢየሱስ ወመጽሐፈ ሳቬላ መጽሐፈ ሳቬላም ፍካሬ ኢየሱስም በዚሁ ምን ላይ አለ ማለት ነው። የመዝገበ ጸሎት ላይ መጽሐፈ ሳቬላ አለ። ምንድን ነው የሚለው? ስለዚህ ይሄም ቢሆን አየህ የማንም አይደል፣ ማንም አይክደውም። ይሄ ከ1000 ዓመት በፊት የነበረ ሳይሆን ዛሬም ይሄው ታትሞ እየወጣ ያለበት ዘመን ነው እኮ። ለማን ነው የታተመው? ይሄ ድርሳነ ራጉኤል፣ ድርሳነ ፋኑኤል ለማን ታተመ? ይሄ ዛሬ 20 ዓመት አካባቢ የታተመ እንደማለት ነው እኮ። ይሄው 1997 ከ1000 ዓመት ከ2000 ዓመት በፊት የነበረ አይደለም መጽሐፍቶቹ አሁንም እየታተሙ ያሉ። ያውም ይሄ ድሮ የገዛሁት ስለሆነ ነው። ስለዚህ መጽሐፍቶቹ ውስጥ ለማን የተሰጠ አስማት ሲባል ይሄው ውሂበ ምን ይላል? ውሂበ ንዋይ ወሲመት፣ ሹመትንና ገንዘብን ስለመስጠት ይሄዳል። በእንተ ውሂበ ንዋይ ወፍቅር አለ። ፍቅርን ስለማግኘት እና ገንዘብን ስለማግኘት ደግሞ ከዛ ምን ይላል? እዚህ በስመ አብ ወወልድ እንከያዝልኝ ምን ይላል? በደንብ ስማኝ የኔ ወንድም፣ ሌሎችም እየሰሙ ስለሆነን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወአስማቲሁ ለእግዚአብሔር በአስማተ ቅድስት ሥላሴ ወነአምን ለስላሴ በስጋነ ወነፍስነ በስመሃሂ ወለፈድፈድ ኃይለ መውደድ ላሾን አላሾን 3 ጊዜ አለለለዋሾን በስመ አብ አፋሾን በስመ ወልድ አፋሾን በስመ መንፈስ ቅዱስ አላሾን ደጸሹ በመጸጄ መርቺትዎን አጀጂ ፋጭዎን ጸላቲዎን አላቂዎን አቅላዎን ስጡ አሰጡ ሚካኤል ወገብርኤል ሱራፌል ወኪሩቤል
ኡራኤል ወፋኑኤል ሱሪያል ወፋኑኤል አፍኒን ወራጉኤል ወሳጡኤል ሳጡኤልን አላቀውም እኔ እዚህ ነው ያለው የሳጡኤል ምን የት እንዳለ አላቅም ሳጡኤል አለ ከዛስ ስጡ አሰጡ ሳጡኤል ማለት እኮ መርጌታ አታውቀውም አላቀውም ሳጡኤል ሳጥናኤል ማለት ነው በሌላ ስሙ እሰየው እግዚኦ መሐረነ እኔ እኮ እግዚኦ መሐረነ ይመሐረነ ወይስ አለን የሚያሰኘው ይሄ ነው እግዚኦ ሳጡኤል አለ ከዛ ስጡ አሰጡ ስጡ ሌላውን ደግሞ እንዲሰጥ አድርጉ ስጡ አሰጡ አርባዕቱ እንስሳ ጸዋርያነ መንበሩ ለእግዚአብሔር ስጡ አሰጡ እምነገሥት ከነገሥታት ወመኳንንት ስጡ አሰጡ እምነ ጳጳሳት ወኤጲስቆጶሳት ስጡ አሰጡ እምነ ቀሳውስት ወዲያቆናት ስጡ አሰጡ እምነ እድ ወአንስት ስጡ አሰጡ እምነ አእሩግ ወሕፃናት ስጡ አሰጡ እምነ ወይዛዝርት ወደንገጽር ስጡ አሰጡ ወታደር ወባላገር ስጡ አሰጡ እምነ ካህን ዘማሪ ወእምነ ጠቢብ ቆርቋሪ ስጡ አሰጡ ግለጥልኝ ጉድ ፈልቷል ዘንድሮ ስጡ እንካ ያዝልኝ ይሄ ከዛ ምን አለ ስጡ አሰጡ እምነ አጣሪት ወቀባጣሪት ስጡ አሰጡ እምነ አጣሪት ወቀባጣሪት ማናት እናንተ ቀባጣሪት ስጡ አሰጡ ለዛ አሃዘ ወለኢ አሃዘ አያ ያለውም የሌለውም እንዲሰጥ ወላ አሃዘ ወለዘኢ አሃዘ አያ የያዘም ያልያዘም ስጡ አሰጡ ድቅማኛዎች ዱድልሻዎች ሽሽልዋን አላተዎን አባቲዎን አጋቲዎን ስጡ አሰጡ ሶሮስ ስብስቲያኖስ ሰሜየ ፎምያ ስጡ አሰጡ ፍቅረ አዳም ወሔዋን ስጡ አሰጡ ፍቅረ ኖህ ወሃይልከ ስጡ አሰጡ ፍቅረ ብእሲ ወብእሲት ስጡ አሰጡ ፍቅረ መርአዊ ወመርዓት ስጡ አሰጡ ልበ ርህሩሃ ወገጸ ፍሱሃ ኢለ ዋሂደተን አንተ ያዘው እንጂ ኢለ ዋሂደተን ከላሂምሂ ቢል በልሸሪ አውሃወ አላሽ ኮሺድድድን ቀይድር ወእል አለሁ አላሳይዲህ አለሂ ወአለሂ ወሷሂቢሂ ወሰላም ተዕሊመን ይህ እስልምና ነው የሚመስለው ተዕሊመን ተክቢር የሚል የለም መርጌታ እስኪ ይፈልግ አላህ አክበርና ተክቢር ብቻ ነው የቀረው ሌላ በሙሉ አለ የሚገርም ነው ኧረ በጣም ልናፍር ነው የሚገባን በእንተ ፍቅረ ሰብ ይቀጥላል እንደዚህ ያለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእንተ ፍቅረ ሰብ አስማቲሁ ወአስማተ ኃይላቲሁ ለእግዚአብሔር አብይ ሃሃሃ ኤል አድናኤል ኤላኤል ላላላኤል አምላኤል ምላኤል ሃሃሃኤል ሃራዋኤል ማማማኤል ማሚመ ነዱኤል ሳሳሳኤል ራራራራኤል ራሙኤል ህዳታኤል ቃቃቃኤል ቅላኤኤል ቀፊኤል ቀታሚኤል ባባባባኤል ባቱኤል ታታታታኤል ቱታታኤል ሃሃሃሃኤል ሄርናኤል አውቋኤል ናናናናኤል ናርናኤል ናቱኤል ናሙኤል አአአአኤል አኤል አክስቢኤል ካካካኤል ካኤል ዋዋዋኤል ውናኤል ዘዘዘዘናፌል ያያያኤል ያሳራራኤል ለማን ተሰጡ እነዚህ ጠቅላላ የሚገርም ነገር እነዚህ እኮ ለማን ተሰጡ ነው የሚለን ለሚካኤል ተሰጣለ ለገብርኤል ተሰጣለ በጣም በብዙ ነገር ይሄ ዝም ብሎ አይደለም በቤተ ክርስቲያኒቱ በክብር የተያዘ አቡነ አብርሃም ምን አሉ አውደ ነገስት እኛ ጋር አይደለም ወይ ያለው አላሉም እንዴ አውደ ነገስቱ ብለዋል
አውደ ነገስቱ እኛ ጋር ነው ያለው ብለዋል። ስለዚህ እስኪ አውደ ነገስቱ እና እነዚህን የምታያቸው የኔ ወንድም ይህ አስፈሪ ነገር ነው። እንዲሁ ማስተዋልና ጥበብ ከእግዚአብሔር ዘንድ የሆነለት ሰው እንዴት ነው ይሄ እንትን የሚለው? እዚህ ጋም አንበሳየ በእርግጥ በቃ ይሄ ይኸው አይደክምም እንዴ እናንተ? በአንድ ትንፋሽ ሲሄድ ቤቃ 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 ሴቃ 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 በከመ አዳንቆ ለዳንኤል እምአፈ አናብስት ግሩም አየ ወሊተኒ አድነኒ እመሳግሪሁ ለሞታል በጣም እና ይህን ስታየው ማፈር ነው ያለብን። የኛ አብሮ ነው እኮ ያለ ይኸው ስላሴም አለ እነዚህ ሶስት ሽማግሌዎችም አለ። ይኸውልህ ሶስቱ አንድ አይነት ልብስ የለበሱ አንድ አይነት አንዱን ከአንዱ ለይቶ ማየት እንትን የማይልባት ይኸውልህ ይሄ ተከቧል። መስቀል ይዞ ግን በዘንዶ የተከበበ ይኸው መስቀል ይዞ ግን በዘንዶ የተከበበ ምንድን ነው የሚለው ጽሑፍ ውስጥ ይኸው። ኧረ እባካችሁ ይሄ የኛ አይደለም፣ ይሄ ተገቢ አይደለም ብሎ ማውገዝ ነው ምሻል እንጂ ይኸው ጵሩጳጥቄ የምትባለው ደግሞ ያል ጵሩጳጥቄ አያት እችን ወፍ ታውቃታለህ? በቃ በስርዓት እኮ አራት ራስ አጋንንት እኮ ዙፋኑን ዘርግቶ እኮ ያለበት እኮ ቤት እኮ ማለት ትችላለህ። ወንድሞች እናቶች ለሚጠይቁን ሁሉ መልሳለን። አይደለም አሁን እኮ ደብተሮቹን ነው ወይስ ቤተክርስቲያኗን ነው? ቤተክርስቲያኑ አይሻልም እንዴ? የቤተ ክርስቲያኑ ሀብት ነው። የቤተ ክርስቲያኒቱ በየንዋየ ቅድሳት መሸጫ የንታ ኧረ በጣም ግን አዝናለሁ በእውነት ተገቢ አይደለም። እናወግዘዋለን ማለት ሲገባ የንትና ነው ማን ነው ደብተራው እኮ የንታዬ ሰሙኛ። አሁን እርሶ መርጌታ ነዎት እንግዲህ ያው ነኝ ስላሉ ነዎት እንግዲህ እርሶ ራስዎ እንትን ስላሉ፣ ግን አሁን የኔ ዓላማ አሁን ቤተክርስቲያኗን ነው ወይስ ደብተሮቹን ነው? ስለ ደብተሮቹ ነው ስለ ቤተክርስቲያኗ ነው እያወራችሁ ያለው ነው የኔ ጥያቄ። ስለ ቤተ ክርስቲያኗ ለምእመኑ ያሰራጨችው ስለ ህንፃው አይደለም። ስለ ቤተ ክርስቲያን የምትለው ህንፃው ከሆነ በእርግጠኝነት አይናገርም አይጋገርም። የትኛውም ሆቴል በተሰራበት ብሎኬት ነው የተሰራው። አንድ አይነት ሲሚንቶ ነው። አንድ አይነት መጽሐፍ ላይ የቤተ ክርስቲያኗ መጽሐፍ ነው የሚለው እስኪ አረጋግጡልኝ። እሱ የኔ ነው ያለችበት ይሄ የማን ነው? መልክዓ ራጉኤል የማን ነው? አሁን መልክዓ ራጉኤል የማን ነው? ወይ ንገረኝ። መልክዓ ራጉኤል የማን ነው? ከመልክዓ ራጉኤል ውጭ ግን ያሉትን ነገሮች እኔ አሁን አላቃቸውም፣ አይቼም አላቅም፣ ቤተክርስቲያንም አይቼ አላቅም። እሺ አሁን እርስዎ እኔ ማዕከል የሆነ ልክ እንዲሆን በቲፎዞ በመሸዋወድ እንዳይሆን ነው የሆነ እንዴት ነው አይ ቲንክ ትረዱኛላችሁ። በመሸዋወድ ሳይሆን ሪያሊቲ ፋክቱ እንዲሆን ነው፣ ሌላ ነገር አይደለም። ግን ለምሳሌ እሱ መጽሐፍ ቤተክርስቲያኗ የሆነ መጽሐፍ በስሟ ስለተጻፈ የእሷ ነው ማለት አይደለም። ይህንን ነገር ልናውቅ ይገባል ማለት ነው። አመሰግናለሁ ወንድሞቼ። በጭራሽ የቤተ ክርስቲያኒቱ ሀብት ነው። አንተ ማልካድከውም ይሄን አውቀዋለሁ። መልክዓ ራጉኤልን እንደምታውቀው ተናግረሃል። መልክዓ ራጉኤል ይሄ እኮ መልክዓ ራጉኤል ነው እኮ መልክዓ ራጉኤል ነው እኮ የሚለው ከመጀመሪያ ስትጀምር ይኸው መልክዓ ራጉኤል አየው። መልክዓ ራጉኤል እሎንተ ቃላንተ ለምሳሌ ቆየ የሰባቱ መላእክትስ አብሮ አይደለ ያለው? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ድርሳን ዘቅዱስ ሳቁኤል ሊቀ መላእክት አድህንኤል ሳሊኤል ቡኤል ምንድን ነው? ምን ማለት ነው?
እርሶ አያውቁትም ይሆናል። ይሄንን ለምሳሌ ያው ንገረኝ። ሳሪኤል ቡኤል ማለት ለምሳሌ አቤት ፍቹን እስኪ ፍቹን ንገረኝ ብቻ ችግር የለም። ሰዎችም እንዲሰሙ ፍቹን ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ከዚህ ልጀምርልህ። የው ድርሳነ ሚካኤል የሰባቱ ሊቃነ መላእክት ማንም የሌለው የለም። በየኦርቶዶክስ ቤት ድርሳን የሰባቱ ሊቃነ መላእክት በየትኛውም ቦታ እንዲሁ ካልዋሸ በስተቀር የሌለው የለም። ይሄ እንደምታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካ ፍኤ ሎኬ ወአርናኬ ጓ አብሶላ አስቤ ካበስኩ አሜ አውፅ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸጸጸጸ። ይሄ ድርሳነ ሚካኤል አይደል ነው? አይደለም? ኦኬ ህዳር ላይ ያለው ነው። ሰኔ ላይም ይሁን ድርሳነ ሚካኤል ነው ግን አይደለም። ድርሳኑ አለኝ። ልክ ነህ ዲያቆን ስዩም፣ ህዳር ላይ ያለው ማለት ነው። ልክ ነህ ዘወራ ድርሳነ ሚካኤል። ትክክል። ድርሳነ ሚካኤል አይደል? ግን የኔታ ልጠይቀውት አሁን አንድ ጊዜ ቆየኝ። አሁን ድርሳነ ሚካኤል ቤተክርስቲያን ትቀበላለች አትቀበልም? ትቀበላለች። ስዩም ኤርሚ ስለመለሰ ነው ዝም ያልኩት። አይደለም አንተ መልስ እንጂ ሚካኤል አለ ቤተክርስቲያን አለ ሳይሆን ትቀበለዋለች አትቀበለውም? ትቀበላለች። አለ ቤተክርስቲያን ትቀበለዋለች። ግን ጽሑፉን በደንብ ይሄን አስማት ትደግማለች። ቆየ ይሄን አስማት ትደግማለች። ኤኮስ አስኔ ኤፓ ኤፖስ ነከፋ ኤቦካ አይደለም። የኔታ እንዳልተማረ ሰው መሆን የለበትም። አስማት ማለት ምን ማለት ነው? የኔታዬ ስሞች ማለት ነው። እስኪ በቃል በቃል ስትፈቱት አስማት ምንድን ነበር የሚባለው? አስማት ማለት የስም ብዜት ነው። ተባረኩ። አዎ ብዙ ስም ማለት ነው አስማት ማለት። አስማት ማለት ስሞች ማለት ነው በአማርኛ። በግዕዝ አስማት ይባላል። ስሞች ማለት ነው። የማን ስሞች? የእግዚአብሔር ስሞች። ተባረኩ። በቃ አሁን አርሶ ጋር ማውራት እንጀምራለን። አሁን አሱ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው። እነዚህ እንደዚህ ብለህ ታምናለህ? እኔ እንደዚህ ብዬ ነው የማምነው። የእግዚአብሔር ስሞች ብዬ ነው የማምነው። እርሶም ያምናሉ። ማምንም አለበት። በጌታ አምናለሁ ማለት ነው። አሁን የእግዚአብሔር ስም ባባባባባኤል ላላላላላላላ የእግዚአብሔር ስም ነው። ቀቀቀቀቀቀቀ የእግዚአብሔር ስም ነው። ንገረኝ እስኪ የእግዚአብሔር ስም ነው ወይ አይደል? የትኛው አለኝ? እዚህ ጋር ሰው እንትን እያለኝ ነው። እሺ ይቅርታ። የእግዚአብሔር ስም ነው። አሁን ጸጸጸጸጸጸ የእግዚአብሔር ስም ነው አይደል? ህዳር ላይ ያለው እሱ። እስኪ ያኛው ስሙን አምጡልኝ። አሁን እዚያ ቅድም ሲያነቡ የነበሩት የሆነ ካካካ የሚለው ነገር አይደለም። የእግዚአብሔር ስም ናቸው እነሱ። እሺ ይኸውልህ አሁን አንዱን ጥለህ ሌላው አንጠልጥለህ አይሆንም። ግን እንካ ያው ድርሳነ ሚካኤል ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካፍ ሎኤ ፍኤ ሎኬ ዋርናኬ ጓ ወአብሶላ አስቤክ አበሳኩ አሜ አውፅእ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸ የእግዚአብሔር ስም ነው ይሄ። ሰባቱም ጸ የእግዚአብሔር ስም ነው። ሌሎቹ የእግዚአብሔር ስሞች እንደሆኑ አውቃለሁ። ጸጸን ደግሞ ከኔ የተሻሉ ሰዎች መመለስ ይችላሉ ስላሉ ቤተክርስቲያን መልስ ስላላት ከኔ የተሻሉት ይመልሳሉ። ሌላው ግን በእኔ አቅም የሚመለስ ነው። የኔ ታዬ ስላመኑ አመሰግናለሁ። አያችሁ ምዕመናን፣ ቆይ አሁን ወንድማችን ምን እያለ ነው? የእግዚአብሔር ስሞች ናቸው። ምኖቹ? አስቤክ ይባላል እግዚአብሔር፣ አበሳኩ ይባላል፣ ሎኬም የእግዚአብሔር ስም ነው፣ ፈኤ የእግዚአብሔር ስም ነው፣ ቡኤ የእግዚአብሔር ስም፣ ባባኤል የእግዚአብሔር ስም። ምንም
የሚገርም ነገር ይሄ የእስልምና እንኳን እንደዚህ 99 የአላህ ስሞች ነው የሚል አንድ መጽሐፍ እዚህ ነበረኝ እና የሚገርም ነገር ነው። በጣም ያሳፍራል። እኔ አፍራለሁ። አቤት የእግዚአብሔር ስሞች ብዙ እንደመሆናቸውን አያውቁም። ምን የሚል እስኪ ያሳየኝ ማስረጃ በመጽሐፍ ቅዱስ አያውቁም። ይህን ብቻ ነው የጠየቅኩት። በእግዚአብሔር ቃል አሳየኝ። ብዙ ስሞች ናቸው ያሉት። ችግር የለውም። አይደለም የእንታ ያውቃሉ አያውቁም አልኮት። የኔታ ለምን አይመልስልኝ? ዲያቆን እየቆይ እናንተ ኤርሚ ቆይ አንዴ። የእግዚአብሔር ስሞች በጣም የእግዚአብሔር ስሞች አሉ። ገድ የለም ግን የተገለጠው እኛ በመጽሐፍ ቅዱስ ላይ የተገለጠው አለ። ግን ኦርቶዶክስ የእግዚአብሔር ስሞች ብላ ያለችውን እነ ብፁዕ አቡነ ፋኑኤል ሁሉ ጭምር የተናገሩት። ለምሳሌ ይሄን መጽሐፍ ከማሳየት በፊት መረጃ ላሳይ። ምን ማለት ነው? አንዳች መድኃኔዓለም ይፋረደን ያለ መረጃ እዚህ ቤት ብናወራ በመረጃ ነው። ምን አሉ ብፁዕ አቡነ ፋኑኤል የቅዱስ ሲኖዶስ አባል? ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። ጋዜጠኛ ነበረች። ጵጵስና በተሾምን ጊዜ መከራዎች ሲመጡ ያልፋሉ። በምንድን ነው የሚያልፉት ብላይ ነበረ። በአርጋኖን ነው። በአርጋኖን ነው። አርጋኖን የሚደግም ሰው ማንም አይነቀው። እንዲያውም እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። ባርቶስን የሚደግም ሰው ይሄ ቫይረስ አይደርስበትም። እምነታችን ሁሉ በጸሎት የተደገፈ ከሆነ ስመ እግዚአብሔር የምንጠራ ከሆነ ድንግል ማርያምን የምንጠራት ከሆነ ምን ያስፈራል? ድንግል ማርያም ልጆች ባርቶስ ባል የእመቤታችን ጸሎት አለች። እሷን ጸልዩ። ጠዋትም ማታም ባርቶስን የጸለየ በዚህ በሽታ አይጠቃም። ለዚህ በሽታ መድኃኒቱ ጸሎት ብቻ ነው። ከጸሎት ውጪ መድኃኒት የለውም። እሺ፣ ብፁዕ አቡነ ፋኑኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ አባል መጽሐፈ ባርቶስን ግዙ እና አንብቡ ለኮሮና ጥሩ ነው ብለው ስላሉ ስለዚህ እስቲ በደንብ እኔ ብለን አመጣን። ስለዚህ የእግዚአብሔር ስሞች ተብሎ የተባሉት በዚህ ውስጥ ማርያም ጸልዮ መጽሐፈ ባርቶስ ማለት ነው። አርጋኖንም አለኝ እዛ ጋር በአባ ጊዮርጊስ ነው የተጻፈው። ያው የእሁድ ጸሎተ ባርቶስ ማርያም እንደዚህ እያለች ነበር ትጸልይ የነበረው። ይሄ እነዚህ ስሞች የማን ናቸው? ቀጥለው እናያለን። መጽሐፉ የሚናገረው እናያለን። ያው ዶኦኮስ፣ ተጽጉጡ፣ ኩጊያ፣ ጥናዊ፣ ሬዋ ምንድን ናቸው እነዚህ? በኋላ ተሰሙታላችሁ። ወትድግም፣ ዳሌጥ፣ አቡ፣ ሴድ፣ ኮህያያ፣ ፓዊፒ፣ ራዊ፣ ወሲድ፣ ሄድ፣ ዮድ፣ ተድቆጳ፣ ለውል፣ አእናስ፣ ዋቡ፣ ቢሩኑ፣ ጥኡ ቢሩኑ፣ ስሙ፣ ዳውሂኢ፣ ፌአ፣ ሂኢ፣ ሬጊ፣ አሄአ፣ አውስኡ፣ ሴአፍ፣ አሂአ አህያ ብለው ማለት እንደወደዛ ይቀርፋል። ላውስሉ፣ ሲአፍ፣ ሃርዛን፣ ግዞን፣ ቆኖኖኪ ሃርዛን ግዞን ቆኖኖኪ ቆኖኖኪ ታታታ ተቱታቴ ቱታ ቲቱ። በእነዚህ ቃሎችህ ስጋህን ደምህን አስብ። ሶስቱ ስሞች በፊት እንደ ባህር አሳ ወጥመድን አጋንንትን ማሰሪያ ናቸው ካለ በኋላ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ እስካሁን እስከምትዘሩት ማለት በእነዚህ ስሞችህ ኃይልህ ስለ እናትህ ስለ ድንግል ማርያም ስለ ቅዱስ ስጋና ስለ ክቡር ደምህ ብለህ ኃጥእህን መሆንን እኔም ብላ ማርያም የጸለየችው ጸሎት ነው። በእነዚህ ምን ስሞችህ
የትኞቹ? ሀርዛን ሀርዛን ግዞን ቆኖኖኪ ቆኖኖኪ ታታታታ ተቱታ ቱታ የኢየሱስ ክርስቶስ ስም ነው። ይሄ ሁሉ የኢየሱስ ክርስቶስ ስም ነው በኦርቶዶክስ። ይህን ነው ድገሙ ያሉት ብፁዕነታቸው የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ፋኑኤል። የቤተክርስቲያኒቱ ነው ማለት ነው መጽሐፉ። ለዚህ ነው ያው ድጋሚ ደግሞ አለሁ አንዴ እዚህ ቤት ማምታታት የሚባል ነገር የለም። 2 3 ሰው አስቦ መግባት ነው ያለበት። ጋዜጠኛ